አብሳላት የስራሽን ይስጥሽ። እንደዛ የጦፈ ፍቅር ውስጥ የነበሩ ልጆችን እንዲህ በአንድ ክፍል ውስጥ አጎርሻቸው፣ እንዲህ እንዲሰቃዩ፣ እንዲያለቅሱ፣ ድጋሚ ሀይሜ እንድታለቅስ ሆነ። ውይ ያስጠላል። ብሩክ ደህና አይደለም። በነገራችን ላይ በጣም ታሟል። ፊቱ ራሱ ጨው ብሏል። እኔ እንጃ በጣም የሚያስጠላ ነገር ነው። ድጋሚ ሀይሜን ዛሬ አግቷታል። ግን እሷም ራሱ ስቃይ ውስጥ እንዳለች ይህንን ህይወት እንደማትፈልገው በጣም በቃ ጫና እያሳደረባት እንደሆነ ነው እየተናገረች የምትገኘው። ብሩክ ደግሞ አዎ ልጫንሽ፣ በቃ እኔ የምትፈልጊ ከሆነ ከኔ ጋር መቀጠል የምትፈልጊ ከሆነ እኔ ማንንም እንድታገኝ አልፈልግም። በእኔ በኩል የሚመጡ ሰዎችን ተከላክዬ በአንቺ በኩል የሚመጡ ሰዎችን ተከላክዬ አልችልም። በቃ ቢያንስ በአንቺ በኩል የሚመጡ ሰዎችን አንቺን ከነሱ አርቄ እከላከላቸዋለሁ። በእኔ መንገድ በእኔ በኩል የሚመጡ ሰዎችን ራሴ ችግሩን እፈታለሁ በማለት እንግዲህ ሀይሚን አግቷታል። ነገር ግን በጣም ከባድ ስሜት ላይ እንዳለ፣ መጥፎ ሁኔታ ውስጥ እንዳለ እዩም እዛ አፏን ትከፍትበታለች፣ እችኛዋ ደግሞ እዚህ መጣ አፏን ትከፍታለች። በቃ እኔ አሁን ላይ በጣም ብሩክ እያሳዘነኝ ነው እግዚአብሔርን። ትናንትና ሀይሚ ስህተት ሰርታለች የእውነት ለመናገር ና አንዳንዶቻችሁ ለምንድን ነው የሚያግታት ብላችሁ ዛሬ እየተቆጣችሁ የነበራችሁ ልጆች አላችሁ። አብዛኞቻችሁ ደግሞ ብሩክ ትክክል ነው እያላችሁ ያላችሁ ሰዎች አላችሁ፣ ያደነቃችሁትም ሰው አላችሁ። እውነት ለመናገር እኔ የብሩክ ለውጥ ገርሞኛል። አንዳንዴ በህይወታችሁ ላይ ብዙ ነገሮች ሲመጡ ሲሄዱ፣ በጣም ብዙ ችግሮችን መከራዎችን እያያችሁ ስትሄዱ ከዛ ችግር እየተማራችሁ በጣም ጠንካራ እየሆናችሁ ጀግና እየሆናችሁ ለእናንተ ለማያስብ ሰው እናንተ በቃ ማሰብ ራሱ ታቆማላችሁ። ምን አገባኝ ትላላችሁ። ና ያንን የተረዳሁት ሀይሚ ግን ካለፈ ህይወቷ ካለፈ ስህተቷ እየተማረች ያለች አይመስለኝም። ብሩክ ተሻሽሏል። ከዚህ በፊት ካስታወሳችሁ አንድ ሴት ስትመጣ በቃ እንደፈለገ አቅፋታል። በቃ ይሆናላ ሁሉም እህቶች እህቴ ነው የሚለው። በቃ ልትጎዳውም ልትመታውም ወይ ልታጠፋውም ወይ ደግሞ ከሀይሚ ልትለየው የምትመጣውን ሴት በመልካም ነገር ነው የሚቀበላት። ያቺ ሴት እንድትጎዳ አይፈልግም። በጣም ብዙ ነገር በየዋህነት በጅልነት ማለት በእንዝላልነት ህይወቱ ምን አይነት ደረጃ ላይ እንደደረሰ አይታችኋል። ከአንድ 2 3 4 5 ጊዜ እንደፈለገ ያቅፋል። አሁን ከአብሳላት ጋር እንዴት አርጋ ስስመው እንደነበር አይታችኋል። እንዴት አርጎ ሲያቅፋት እንደነበር፣ እንዴት በፈገግታ ሲያወሩ እንደነበር ሁላችንም አይተናል፣ ሰምተናል። እና ያ ሁሉ ነገር ግን ዋጋ እያስከፈለው መጣ። አሁን ላይ ግን በቃ እምቢ ማለት ለመደ። በቃ አይሆንም ማለት ፈለገ። በቃ ለመደ፣ ቻለ። በቃ አልፈልግም፣ ውጪ እንዳላይሽ አልፈልግም ብሎ በቃ ቆራጥ ውሳኔን ማስቀመጥ ጀመረ። ይሄኔ ሆኖ እያለ ግን ሀይሚ በመሀል ደግሞ ሌላ ጥፋት አጠፋች። በእርግጥ እሷም አልተለወጠችም። የእውነት ለመናገር ይውላችሁ እኔ ትናንትና ሁሉንም ነገር ነግራችኋለሁ። እቺ ዓለም እቺ ህይወት ማለት ነው ለደካሞች፣ ዝቅ ለሚሉ፣ ለየዋ ለሆኑ ሰዎች፣ ከራሳቸው አስበልጠው ለሌላ ሰዎች ለሚያስቡ ሰዎች አትሆንም፣ አትጠቅምም። ዝቅ ስትሉ እየረገጣችሁ ነው የሚሄደው ሰው ብዛቱ። የዋ ስትሆኑ የሚጠቀምባችሁ ሰው በጣም ብዙ ነው። ስለዚህ ሀይሚ አልተማረችም። ባለፈው ህይወቷ የዋሁና ለስንቱ ሴት ነው ብሩክን አፈቀርኩ ወደድኩ ብሎ ሲዘል ሲፈርጥ፣ በቃ እነሱ ለጊዜው የስሜት ነው ወይ እሷን ለማሸማቀቅ እሷን የሆነ ለመጣል ወይ ከእሷ በልጣለሁ ብሎ ለማሰብ ነው የሚመጡት። ሌላ ምንም አይነት ታሪክ ተፈጥሮ አይደለም። እኔ አንድን ሰው የሆነ ሰው ጋር አብሮ እያለ እያየሁት ሴት እንዳለች አብረው በህይወቱ እያለች እሷም ዋጋ ከፍላለት እሱም ዋጋ ከፍሏላት አብሮ እየሄዱ እየኖሩ እያየው በተአምር ከዛ ሰው ጋር ፍቅር ይዞኛል ብዬ ልናገር አልችልም። እንኳን ያላዘኝን ቢይዘኝም አልናገርም። ግን እነዚህ የመጡት በእልህ በተንኮል በክፋት በሴራ ነው። በቃ ሀይሚን ለማስለቀስ ነው። ሀይሚን ብዙ ወዳጅ ብዙ በቃ ፈላጊ ስላላት በጣም በብዙ መንገድ በቃ ተደናቂ ተወዳጅ ስለሆነች ያን ሀይሚን መሆን ይፈልጋሉ። በቃ ግን ከሀይሚ ከእግሩ አጣቢ ራሱ አይደርሱም። ሀይሚ ደግሞ በየዋህነት ያ ሁሉ ነገር አድርጋ ለእዩ አዝናላት ምን ያህል ነገር ስቲል ነው አንገቷ ላይ ቆማለች፣ ጉሮሯ ላይ ማለት ስቲል ነው። እዩ ራሱ ሌላውን ተውት። ከእዩ አትማሪም ወይ? ለምንድን ነው ለአብሳላት ልታዝኝላት የፈለግሽው? ብሩክም ይሄ ግራ አጋብቶታል። ለምን እንደዚህ ያደረገች? እኔ ችግሩን ለመፍታት ይሄንን በቃ ለአንዴና ለመጨረሻ ጊዜ ህይወታችን አስተካክለን አንድ ላይ እንድንሆን አንድ ላይ እንድንቀጥል ችግሮቻችን እንድንፈታ ፈልጌ ነበር። አንቺ ለምን እንዲያደረግሽ ነው እያላት ያለው። ሀይሚ ደግሞ እሺ ይቅርታ፣ ድጋሚ ሰው አላገኝም፣ እዚህ መቀመጥ አልፈልግም። በጣም አለቀሰች፣ በጣም ከፋት። በቃ አሁንስ በዛ ምናምን ቤት አፋፍሶ ነው የወሰዳት። ቤት እያጸዳች፣ ወጥ እየሰራች፣ ምግብ እየሰራች ነበር፣ ይዟት ሄደ። እሱ ጊዜያዊ አማራጭ የፈለገው ያሰበው ይሄ ነው። እኔ ብሩክን አድንቄዋለሁ። በጣም ያደነኩት ፓርት ልንገራችሁ፣ ተለውጧል። በቃ ህይወት አስተምረዋለች። ሁሌ እኛ ራሱ የኛ ጫና፣ የኛ ንግግር፣ የኛ አስተያየት ራሱ
በጣም ስቦታል። በጣም በቃ ራሱን እንዲቆጣጠር በራሱ መንገድ እንዲጓዝ የራሱ ውሳኔ እንዲኖረው እምቢ ማለት እንዲችል አድርገነዋል። የጨረቃ ፋሚሊዎች እኛ ምን እንለያለን? መክረነው ይሄው ለጥሩ ነገር ነው የሆነው። በቃ ተቀይሯል ብሩክ። እግዚአብሔርን ነው ለማንም አትዘኝ ነው ያለው። ለማንም የዋቱኝ፣ ለማንም አትዘኝ፣ ማንም ላንቺ እያዘነልሽ አይደለም። ከዚህ በኋላ ለማንም አትጨነቂ። እኔ ላንቺ ነው የምኖረው፣ አንቺ ለኔ ትኖሪያለሽ። እኔ ያለው ላንቺ እኔ ነኝ፣ አንቺም ያለሽኝ ለኔ አንቺ ብቻ ነሽ። ስለዚህ አቁሚ ነው ያላት። እውነቱን ነው። ጭራሽ አብሳላትም ቤቷ ድረስ ጠራቻት። ሀይሚ እኔ እግዚአብሔርን የሆነ ምክንያት ይኖራታል ብዬ አስቤ ነበር። ብዙዎቻችሁ ያው አንድ የዋህ ስለሆነች ነው ለሰው መልካም ነገር ስለምታስብ ነው ብላችሁ በጥሩ መንገድ የተረዳችኋት ሰዎች አላችሁ። ሌሎቻችሁ ደግሞ እንዲህ እያመጣች ብሩክን የባሰ ሌላ ችግር ውስጥ ትከታለች፣ የሆነ ነገር ተንኩሳ ከዛ ብሩክን ደግሞ እንዲሰቃይ ታደርገዋለች። ከዛ ብሩክ የሆነ ነገር ሲናገር ብሩክን እንደ ጥፋተኛ ይታያል ምናምን ብላችሁ ደግሞ ያልሆነ ታሪክ ርዕስ ከፍታችሁ ደግሞ ስትሳደቡ የነበራችሁ ሰዎች አላችሁ። ሀይሚ እንደነገርኳችሁ ነው። ብሩክ ይውላችሁ በየዋህነት ስንት ዋጋ እንደከፈለ አይተናል፣ ሰምተናል። ከዚህ በፊት በጣም ብዙ በጣም ብዙ ሰው በህይወቱ እየመጣ 8 ሴት ነው 9 ሴት እኔ በነገራችን ላይ ከሀይሚ ውጪ ሚዲያ ላይ ይዟቸው የመጡ ሴቶችን አይቻለሁ። እነዚያ የመጡ ሴቶች ሁሉ ስመውት ሄደዋል፣ ጉንጩን ማለት ነው። የምሬ ነው። ይሄንን ቪዲዮ መቼም በቃ እነሱን መከታተል አላቆምም ነው። ሁሌ ቪዲዮዎቻቸውን ከተጀመረ ጀምሮ እስከ ዛሬም እያየዋቸው ነው፣ እየተከታተልኳቸው ነው። እንደነሱ ደግሞ የምወደውም ሰው የምከታተለውም የምጠብቀውም ሰው የለም እና በየዋህነት ብዙ ታሪኮችን አድርጓል። በአንድ አሁን አብሳላትን የሌላውን ተውት፣ በሩቅ የነበረውን ምናምን ተውትና አሁን አዲሱን ልንገራቸው። አብሳላት እንኳን አፈቅርሃለሁ ወድሃለሁ እያለችው በአንድ ሳምንት አውቃ እንደሆነ እየገባው ግን እንድትጎዳ ስላልፈለገ ስሜቷ እንዳይሰበር ፈልጎ በጣም ከሀይሚ ጋር በቃ እስከ መጨረሻው ሊያያየው እንደሚችል እኮ ያውቃል። ግን እችም ሴት እንዳትጎዳ ፈልጎ በየዋህነት ብዙ ነገር አድርጎ ብዙ ታሪክ ተፈጠረ። በጣም ከሀይሚ ጋር የከፋና የከረረ ጸብ ተፈጥሮ ነበር። ምን ጠቀመው? ምንም። ሀይሚም ደግሞ ብሩክ የተስተካከለውን ነገር አንቺ ማስተካከል አለብሽ። ህይወት ደግሞ ለአንድ ሰው ብቻ አይሆንም። እግዚአብሔርን ነው አግዥም ብሎሻል። አግዥው። ብቻውን የሚኖርበት ብቻውን ችግሩን የእሱም ችግር ቢሆን በእሱ መንገድ የመጣ ችግር ቢሆንም ሀይሚ አንቺ ነጥብ መጣል የለብሽም። ወጥመድ ውስጥ መግባት የለብሽም። ከዚህ በፊት ብሩክ ነበረ በየዋህነት ወጥመድ ውስጥ እየገባ መውጫ ጠፍቷችሁ መንገዱ ጠፍቷችሁ እርስ በርስ እንኳን መተማመን እስኪጠፋ እስከ መጨረሻው አሁን የተረጋጋና ሰላማዊ ደስታችን እግዚአብሔርን አንድ ሳምንት እንኳን ሳይቆይ እንደዚህ በመፈጠሩ በጣም ነው ያዘንኩት እኔ። የስራዋን ይስጣት። የምሬ ነው። ድጋሚ ወደ ኋላ እኔ እንጃ አላቅም። እስከ መቼ ነው? አንዳንዴ ደግሞ ሳስበው እስከ መቼ ነው ብሩክ እኔ አሁን ላይ በጣም እያሳዘነኝ ነው። እግዚአብሔርን ነው ብላችሁ ለምን እንደሆነ ታውቃላችሁ? ሀይሚን ማጣት አይፈልግም። በቃ ለእሷ ሲል ዋጋ እየከፈለ ነው። እዛ ቤት መቀመጥ ፈልጎ አይደለም። የአይጥ ጉድጓድ የምታክል ቤት ውስጥ ቁጭ ብለ በእርግጥ እዛ ጋር ፍቅር አለ፣ እንኳን ጠለፍካት እንኳን እዛ ሆነች ምናምን። እንዴ እስከ መቼ ነው ታዲያ? እሻውን ይሄ ለጊዜው መፍትሄ ብሎ የወሰደው ብሩክ እሱን ነው። እስኪስተካከል የሆነ ነገር እስኪያስተካከል ችግሩ እስኪፈታ ነው ያላት። ግን እስከ መቼ ነው እዛ ቤት ውስጥ እንዲሚኖሩት ነው? እስከ መቼ ነው ሀይሚ ከሰው እንዳትገናኝ ሆና ስህተት እንዳትሰራ እዛ ቤት ልትቀመጥ የምትችለው? ብሩክስ እዛ ቤት መውጣት አይሆንም። እንደዛ ህይወት ከሰው ጋር ሳትቀላቀሉ እንዴት ነው የምትኖሩት? አይደረግም። እኔ ልናገር የምችለው ነገር ሀይሚ ብሩክን ትመነው፣ ብሩክም ሀይሚን ተማምናችሁ አንቺም ለሱ ዋጋ ክፈይ፣ እሱም ለአንቺ ዋጋ ይክፈል። ከዛ የሚመጣውን ችግር አብራችሁ ተጋፍጣችሁ ለፉ እንጂ አንዳችሁ በዚህ ጋር ነጥብ እየጣላችሁ፣ አንዳችሁ በዚህ ጋር ወጥመድ ውስጥ እየገባችሁ፣ አንዱ ችግሩ ሊፈታ ሲል አንዱ ወጥመድ ውስጥ ሲገባ ይሄ አይሆንም። በምንም አይነት መንገድ አብሮ ሊያስቀጥላችሁ አይችልም። ስለዚህ ማንም ሰው በህይወታችሁ ቢመጣም ቢሄድም በቃ ገደል ይግባ። ሁለታችሁ ከተስማማችሁ፣ ሁለታችሁ ከተማመናችሁ የፈለገ ነገር ቢያወራ ቢወራባችሁ የሚዲያ ሰው ናችሁ። ደግሞ በተለይ እሱም ተጽዕኖ አለው እና ትናንት አብሳላትን ማውራትሽ በጣም ተናድጃለሁ እኔ። እግዚአብሔር ለይቅርታ ራሱ ሀይሚን ማግኘት የለባትም ብዬ ስናገር ነበር እኔ። ሚዲያ ላይ ወጣ ይቅርታ መጠየቅ ትችላለች፣ በቃ ኖርማል ነው። አሁን እቺ ልጅ ከዛ በፊት ምን አይነት ህይወት ኖሯት ነው? እኔ እኮ ጓደኛችሁ እንደሆነ ነው የምፈልገው። ከዛስ እና ሀይሚ ስርስር እየተርመጠመጥ ሌላ ታሪክ ውስጥ ሌላ ተንኮል ውስጥ ገብተሽ ህይወቷን ልታመሰቃቅ እድሜ ልኳን በቃ እሳት ልታረጊባት ህይወቷን አይሆንም።
ሀይሚ መኑኝ ማለት ነው። ብሩክ ይሄንን ነገር ባያደርግ በየዋህነት እርግጠኛው የምነግራችሁ ነገር አብሳላት አልቅሳ እንዲህ ነው እኮ ሰው አጥቼ እኮ ነው ጓደኛ እንድትሆኑኝ ይፈልጋለሁ፣ ተጸጽቻለሁ፣ ይቅር በሉኝ ብትል እግዚአብሔርን እንደምትቀበላት ነው የምነግራችሁ። ይቅር በያት። ይቅር ማለት እግዚአብሔር በጣም ያስተምራል። እግዚአብሔር ይቅር በሉ፣ የበደላችሁን ይቅር በሉ። እኛም ስንጸልይ እግዚአብሔር ሆይ የበደልነውን ይቅር እንደምንል አንተም ይቅር በለን ብለን ነው አይደለም እንጸልየው። ይቅርታ ልብ ሲኖረን ጥሩ ነው። ግን ሀይሚ እስከምን ቀይ መስመር ሊኖርሽ ይገባል? እስከ መቼ ነው የዋህ የምትሆኙ? እስከ መቼ ነው የምትጎዱ? እስከ መቼ ነው ባመንሻቸው ሰዎች ሁሉ እንዲህ እየተወጋሽ የምትኖሪው? አይሆንም። በቃ እነሱም እንደጨከኑብሽ አንቺም ጨክኝ። በቃ ይቅርታዋን ተቀበያት። እሺ በያት። አዎ በቃ ችግር የለውም በያት። ግን አጠገብሽ ዝር እንድትል ማድረግ የለብሽም። አይሆንም። በቃ በተንኮል የመጣ ሰው ምንም ነገር ብታደርጊው ምንም ሊመለስ ምን ትጠቅማችኋለች? ለእናት ሲጀመር ምን ሶስተኛ ወገን አስፈለጋችሁ? ጓደኛ ብሩክ ለአንቺ ጓደኛሽ ነው፣ አንቺም ለብሩክ ጓደኛው ነሽ። እና ብሩክ ታሟል። በነገራችን ላይ እግዚአብሔርን ፊቱ ራሱ ጭው ብሏል። አይታችሁት ከሆነ በጣም በቃ ፊቱ ደህና አይደለም። በሀይም የመጣበት ነገር በቃ አንዳንዴ ደግሞ ለፍታችሁ እስከ ጥግ ድረስ ብዙ ዋጋ ከፍላችሁ የሆነ ተስተካከለልኝ በቃ አማረ ጥሩ ደረጃ ላይ ደረስኩ ብላችሁ ፎይ ብላችሁ በደስታ መሀል ውስጥ በቃ በፍቅር ክንፍ እያላችሁ የነበረ ሰዓት ላይ ደግሞ የሆነ ነገር መጡ ድብልቅ ብሎ ደግሞ የሆነ ሰዓት ላይ እንዲህ ህይወታችሁን እንትን ያማል። እና ብሩክ ብዙ ነገር ለፍቷል። በቃ ሀይሚን ሊያጣት አንድ ጠብታ አንድ ሰከንድ ነበር የቀረው። ያን ሊጠፋ ሊተው የነበረውን ፍቅር ወደ እሷ ተመልሶ አምጥቶ ነገሮች ተስተካክለው ድጋሚ ደግሞ ሌላ ችግር ሲፈጠር በጣም ከባድ እና እባካችሁን ሀይሚና ብሩክ ተባበሩ፣ ተተማመኑ። ሀይሚ ችግሩን እየፈታች እያለ ብሩክ ስህተት ይሰራል፣ ነጥብ ይጥላል፣ ወጥመድ ውስጥ ይገባል፣ ሌላ መከራ፣ ሌላ ችግር ውስጥ። ብሩክ ደግሞ አሁን ነገሩን ላስተካክላለሁ፣ ችግሩን እፈታለሁ፣ በቃ ከሀይሚ ጋር እስከ መጨረሻው ለመቆየው ብሎ በሚያስብ ሰዓት ደግሞ ሀይሚ ደግሞ ሌላ ነጥብ ጣለች፣ ሌላ ችግር መጣ። እንደው እስከ መቼ እኔ እንጃ ደስታችን እስከ መቼ ጥግ ድረስ እንደሚደርስ እኔ አሁን ላይ በሀይሚና በብሩክ በጣም አስባለሁ። በቃ እኔ እንጃ ሀይሚ እንዲህ ስታለቅስ እኔ በቀልድም ስታለቅስ ራሱ ይደብረኛል። በእርግጥ አሁን ላይ አልተጣሉ። ብሩክ ማድረግ ያለበትን ነገር ነው ያደረገው። ከጠላት እያዳናት ነው። በመሀላቸው ሰው እንዲገባ አልፈለገም። ችግሩ እንዲስተካከል እንዲፈታ ነው። ሀይሚ ተይ ብሏት ነበረ ግን አልሰማችም። በቃ እዚህ ሆነን ለጊዜው እዚህ ቤት ነው ደስታ ያለን፣ እዚህ ቤት ነው ፍቅር ያለን። እቺ ቤት ናት በደንብ አድርጋ በቃ ያግባባችን። በደንብ እቺ ቤት ውስጥ ከገቡ በኋላ በጣም ፍቅራቸውን እንዲጨምር ሆኗል። እሱን አስቦ ነው እንግዲህ ይህንን ያደረገው። የነገን አላቅም አለ። ዛሬን ግን በቃ እዚህ እናድራለን አለ። እግዚአብሔርን እዛ የተሰራው ምግብ ራሱ ሳይበሉ ጥለው ትተው ነው የመጡት። እና ከምንም በላይ ነው ያስደሰተኝ ብሩክ አሁን በጣም ከምንጊዜውም በላይ ለሀይሚም እየለፋ ነው። እግዚአብሔርን ነው ምላችሁ። ለምን በቃ ጥሩ ነገርም ሲሰራ እንዲህ ማድነቅ አለብኝ፣ ማበርታት አለብን። ለሀይሚም ዋጋ እየከፈለ ነው፣ በዛም በዚህም ብሎ በቃ ከጠላቶቿ እየጠበቃት ነው። ለፍቅርም በጣም ትልቅ ዋጋ እየከፈለ ነው። በጣም ትዕግስቱን ጨምሯል። በጣም ተስተካክሏል። ማንን ማመን እንዳለበትና እንደሌለበት ጠንቅቆ እያወቀ ነው። በአጠቃላይ በህይወታቸው ውስጥ ምንም አይነት ሶስተኛ ወገን አስፈላጊ እንዳልሆነ በደንብ ገብቶት ተረድቶ ካለፈ ህይወቱ ተምሮ ካለፈ ስህተቱ ተምሮ ዛሬ ላይ በጣም ትልቅ ደረጃ ላይ ነው ያለው። ይሄ ለውጡ እኔ በጣም እደነቅበታለሁ፣ አደንቀዋለሁ፣ አበረታተዋለሁ። በጣም ጀግና ብዬ አጨብጭቤላለሁ በዛሬ ቪዲዮ። አብሳላትንም ትናንትና ማባረር ትክክል ነው። ለውጥ እንዲህ ነው። ሀይሚም እንደሱ እንዳንተ ተለውጣ ሰው ማመን ብትተው የዋህነቷን ብትቀንስ በጣም የተሻለ ነገር ነው ብዬ ነው የማስበው። ለማንኛውም ሀይሚ አይክፋሽ፣ ተይ ብሎሽ ነበረ። ያንን ነገር ማድረግ አልነበረብሽም። እንኳን እሱን እኛንም አበሳጭቶናል ያደረግሽው ነገር። ያው አንቺ መጥፎ ነገር ስለማታስቢ ነው። ሰው አንቺ ላይ በምን አይነት መንገድ ሴራ እየጠነሰሰ እንደሆነ ተንኮል ስለማታቂ ተንኮል የሚሰሩትን ሰዎች አታቂያቸው። ለዛ ነው አንቺ እንደዛ እያረግሻለሽው። ግን አብሳላት ለተንኮል ላይ መጣችሁ። ሆን ብላ ልትጎዳሽ ነው። ሆን ብላ ከተቻለ ብሩክን ወደ እሷ ለመውሰድ ነው የመጣችው። ከዛ አሸናፊ ነኝ በቃ ብሩክ ወደ እኔ መጣ ብላ የሆነ ራሷን ልትክብ ነው። አሁን የጨረቃ ፋሚሊ ጠሏት። በቃ በሄደችበት ሁሉ ሲያሳድዷት የምትገባበት ስጣፋት በቃ እንደዚህ በቃ አትጥሉኝ፣ እኔ ያላሳዝናችሁ ምናምን እያለች መጣች። ክፍተት መስጠት የለብሽም። ምንም ማዘን አይጠበቅብሽም። ለአንቺ ብታዝን ኖሮ ስለ ፍቅር አታወራም ነበር። ስለ አንቺ ስሜት ትጨነቅ ነበር። ምን ይሰማታል? ይህ ልጅ ትወዷለች፣ ታፈቅሯለች፣ አብረው እየኖረች ነው ብላ
ታስብልሽ ነበር። ለአንቺ ለማያስብ ሰው ለምንድን ነው አንቺ የምታስቢው ነው? ለምን ምንስ ብለሽ ለሰው ታስቢያለሽ? አቁሚ፣ የዋህ አትሁኚ። እቻ ዓለም ላይ የዋሆች አትሆንም ነው ምለው። ሀሳብ አስተያየቴ ነው። እንደው አንድ ቀን ተጋብተው እግዚአብሔርን ነው ምላችሁ ሁሉ ነገር አልፎ አልቆ በቃ ሁላችንም እኛ መፎይ ብለን እኔ ሾካካ ሹክክክ እያሉ ደግሞ የሆነ ሰዓት ላይ ጭር ስላልወድም የሆነች ነገር ኮሽ ስትል የሚመጡትን በቃ ስርዓት ባስያዘልን። ይሄንን ነው ልናገር የምችለው። እንግዲህ ዛሬው ቪዲዮ ትንሽ እኔ እንጃ እየከፋኝ ነው አንዳንዴ የእውነት ለመናገር በቃ ፈተና ሲበዛባቸው ምናምን፣ ግን ለበጎ ነው ይሁን። ፈጣሪ እንዲያደርጋቸው እስከ መጨረሻው ደስታቸውን ፍቅራቸውን ይመልስ ብዬ ነው ሀሳብ አስተያየት የምሰጠው። ሁላችሁም በጸሎት አስቧቸው። ለማንኛውም የኦርቶዶክስ እምነት ተከታይ ለሆናችሁ እህቶቼ ሆሳዕና በአርያም ብዬ መልእክቴን አስተላልፋለሁ። እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። መልካም የሆሳዕና በዓል ይሁንላችሁ ይሁንልን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ እንደተለመደው ሀሳባችሁን ስጡ። እንግዲህ ሀሳብ አይከለከልም ውዶቼ። አመሰግናለሁ።